ሰላም ሰላም፣ እንዴት ናችሁ ቤተሰብ? ሁሉ አማን ነው? በቀደም በሰራሁላችሁ ቪዲዮ እጣ እንደሚወጣ ነግሬያችሁ ነበረ። ከዛ በመነሳት አንዳንድ ጥያቄዎችና አስተያየቶች ሰጥታችሁኛል። ከጥያቄዎቹ መካከል መቼ ነው የሚወጣው የሚል ነው። ሌላኛው ጥያቄ ደግሞ ማስተላለፊያ ዋጋው ስንት ሊሆን ይችላል የሚል ጥያቄ ነው። ሶስተኛው ደግሞ ያው አቅም የሌለንስ እንዴት ነው የሚሆነው የሚልም ነገር አለ። እነዚህን እስኪ አስተያየቱን በአስተያየት ጥያቄው ደግሞ መልስ ይሆናል ብዬ ያሰብኩትን ነግራችኋለሁ። ለሁሉም እንዲደርስ በመጀመሪያ ላይክ እና ሼር አድርጉት። ሰብስክራይብ ሳታደርጉ የምትመለከቱ ሰብስክራይብ አድርጉት። አንዴ ካረጋችሁ ግን ያው አታርጉ። ላይክ ሼር ግን ሁልጊዜም አድርጉት። እንግዲህ ከንቲባዋ እንዳሉት የቤቶች ቢሮ ኃላፊዋም እንደተናገሩት የሚወጡ ቤቶች አሉ በቅርቡ ነው የተባለው። ምናልባትም ስፔሲፊክ ቀኑ አልተገለጸም፣ ግን ሐምሌ ነሐሴ የሚባል ነገር አለ። እሱን እርግጠኛው ቀን ፊክስ ሲደረግ ነግራችኋለሁኝ። የኛው በሩመር ደረጃ ያለ ነው እና በሐምሌና በነሐሴ ውስጥ የሚባል ነገር ነው ያለው። ሌላው ግን ከንቲባዋ ሲናገሩ እንደሰማነው ምንድነው ያሉት? ከግል አጋርነት ጋር የሚሰሩ ቤቶች አሉና እነዛ በግል አጋርነት የሚሰሩ ቤቶችን 30% ድርሻ ይኖረናል። ያ ማለት 100 ቤት ቢሰራ አንድ አልሚ 30ውን ቤት ይሰጣል እንደማለት ነው። ወይ ደግሞ 100,000 ቤት ቢሰራ 30,000 ቤት ለመንግስት ይሰጣል ነው። ነገር ግን ከንቲባዋ ያሉት ምንድነው? እኛ እንደዛ ከሚሆን ነው ያሉት፣ ቤቶቹን ከምንወስድ ቤቶቹን ለአልሚው ትተንለት አልሚው ደግሞ ታሳቢ አድርጎ ተመጣጣኝ ዋጋ ለህዝባችን የመክፈል አቅም ተመጣጣኝ ዋጋ እንዲሆን ዋጋ የሚቀንስበትን ነገር እየተነጋገርን ነው የሚል ነገር ነው ያነሱትና የኛው ጥሩ ነገር ይመስላል። ምክንያቱም አልሚው አልምቶ መሸጡ አይቀርም፣ ዞሮ ዞሮ ሊሸጣቸው ነው የሚያለማው። ግን ወጪውን አስቦ የሰጠውንም 30% ያም እንደ ወጪ ስለሚቆጠር ያው ሳንቲም አውጥቶ ስለሆነ የሰራው ምንም እንኳን መሬት በነጻ ቢወስድም እሱን አስቦ ከፍ አድርጎ ስለሚሸጥ፣ ነገር ግን እነዛን ቤቶች አልሚው ያለማቸውን ቤቶች ዋጋ ቀንሶ ፊክስ አድርጎ ተደራድሮ እነዛ 30% ተትተውለት ቤቶቹ ጠቅልሎ እሱን 100% ቤቶች በተመጣጣኝ ዋጋ እንዲያቀርብ ለማድረግ የታሰበ እንደሆነ ተናግረዋል። ከንቲባዋ ናቸው እንግዲህ ምክር ቤት ላይ ያሉት። ሌላው የቁጠባ መጠኑ ያው እንደነገርኳችሁ ባለፈውም አሁን ያለው የኮንስትራክሽን ኮስቱ ከፍ ያለ ስለሆነ ድሮ በተመዘገብነው ማስተላለፊያ ዋጋ አይጠበቅም ነው። ግልጽ ነው፣ ክሊር ነው። አሁን የማርኬቱ በጣም 10-20 እጥፍ ስለጨመረ የዛኔው ዋጋ አሁን አይሆንም። ስለዚህ ሬዲ ሁኑ፣ ተዘጋጁበት ነው ያሉት። ያ ማለት አሁን ያለው የማስተላለፊያ ዋጋ አሁን እንኳን እየተላለፈ ያለው የ20/80 በ35,000 ብር ገደማ ነው። የ40/60 ወደ 39,000 ብር ገደማ ነው። ያው ጭማሪዎቹን ትቼ ነው የምነግራችሁ። ስለዚህ ቀጣይ ደግሞ እየተሰሩ አሁን ባለው የኮንስትራክሽን ኮስት እየተሰሩ ያሉ ቤቶች ከዚህ በላይ ይጠበቃል። ለምን አሁን ማርኬት ላይ ሲሚንቶ 2200 2300 የገባበት እና ሌሎችም ማቴሪያል በዚሁ ከጥፍ በላይ የጨመሩበት ሁኔታ ስላለ ያው የግድ የኮንስትራክሽኑ ኮስቱ ስለሚጨምር የማስተላለፊያ ዋጋውን በዛው ልክ ይጨምራል ማለት ነውና ያለው ይሄን ይመስላል። እርግጠኛው ግን ዞሮ ዞሮ ሲወጣ የራሱ ኮስት ይወጣልታል እና አሁን ያለውን ነው የነገርኳችሁ እንጂ ማስተላለፊያ ዋጋው ፊክስ ይደረጋል የሚተላለፍ ከሆነ ማለት ነው። ሌላው የሌለን የማንችል ምን እናረጋለን ነው። ግን እድሉ ማግኘቱም ትልቅ ነገር ነው። እድሉ ያው ብዙዎች እንደሚያረጉት ይታወቃል። እድሉን ካገኛችሁ ቢቻል ያው ዘመድ
እንግዲህ መረዳዳት በዚህ ጊዜ ነው። ካልተቻለ ደግሞ ሌሎች አማራጮችን መውሰድና ከምንም የሆነ መነሻ የሚሆን ነገር ማግኘትም ትልቅ ነገር ስለሆነ እሱን ማድረግ ይቻላል፣ በተለመደው አሰራር መሰረት ማለት ነው። ያሉ መረጃዎች እነዚህ ናቸው። በሌላ መረጃ ሲደርሰኝ እመለሳለሁ። እንደነገርኳችሁ ላይክ፣ ሼር አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ባባይ